ይሄን ቪዲዮ ከመጀመራችሁ በፊት ኤርፎን በስተጠቀሙ ጥሩ ነው። እሺ ይህ ቻሌንጅ ከዚህ በፊት የተሞከረ ሲሆን እኛ ስለምን አንሞክረው ብለን ሞክረነዋል። እና ምን ጨዋታ ላይ መጫወት 3 ተወዳዳሪ ያስፈልገናል። የመጀመሪያው ተወዳዳሪያችን ናቲ እስኪ የሚለው ሰምተን እንምጣ። ይሄንን ውድድር የምትሸነፈው ልጅ በጣም አዝኜልሃለሁ። ምክንያቱም እኔ አልሸነፍም። ገብቶሃል? አሸንፋለሁ። ሁለተኛው ተወዳዳሪያችን ሚኪ ምን እንደሚል ሰምተን እንምጣ። በቃ ዛሬ በልተናል ነው እንጂ ናቲም ሁለቱ ናቶች ተበላችሁ። በቃ ትመቻችሁ። ባይዘዌ ሞክሼ ነው ናቲ እስኪ የሚለው ሰምተን እንምጣ። አለቀላችሁ። ሲጀምር ጨዋታው ያለቀ የተጠናቀቀ ነው። አለቀላችሁ። ለቅጣት ተዘጋጁ። እስኪ ምን ይሆናል? በዚህ ጨዋታ ላይ 2 ዙር ሲኖረው ከቀላል ወደ ከባድ ነው የምንሄደው። እዚህ ጌም ላይ ተሸናፊው ሰው ቅጣት ሲኖረው ቅጣቱም መንገደኛም ኮንዶም መጠየቅ ነው። ስለዚህ ይህንን ጨዋታ የምናካሄደው ብዙ ሰው ወደሚኖርበት ላይብራሪ አብሮት ጸጥታው ከሚባለው በላይ ነው። እንግዲህ አንዴ ገብተንበታል። እግዚአብሔር ይሆናል። እንግዲህ እኔ መሞከራ ላይ ያደረጉኝ ነው። የመጀመሪያው ራውንድ በእኔ ተጀምሯል። ሰኞ ዕለት ይታጠባል ማንት፣ ማክሰኞ ሲገባል ባኞ፣ ሮብ ይቀባል ሜካፕ፣ ሐሙስ እንዲለስልስ፣ አርብ ላይ 2 እግር ወደ ላይ፣ ቅዳሜ ሰጠሁት በቆሜ፣ እሁድ ቅልጥ ያለው ጉድ፣ እሁድን ያልበዳ እናቱ ትበዳ። እንዴት እንደሚያስፈራ ልገልጽላችሁ አልችልም። ብቻ የመጀመሪያው ራውንድ በሚገባ አልፌዋለሁ። ቀጣይ ተወዳዳሪያችን ሶቺ ወይም ናቲ የሴት ኮንዶምን አይ ልጅ አላለፈም ምን እንለዋለን? አንድ ማይነስ አለብሽ። ዞች ወድቃለች። ቀጥታ ወደ ሚኪ
ፔሪዮድ ተዛባ የምንለው ምን ሲሆን እንደሆነ ልንገራችሁ። 21 ቀን ባነሰ ቀናት ውስጥ የሚመጣ ከሆነና ከ7 ቀን በላይ የሚቆይባችሁ ከሆነ ነው። ሁለተኛ ደግሞ በመጠኑ ከጊዜ በኋላ የሚበዛና የሚያንስ ከሆነ። ሶስተኛ በአበባ ዑደት መካከል መፍሰስ የምታዩ ከሆነ ነው። አራተኛው ደግሞ በወር አበባ ጊዜ ከባድ ህመም ካላችሁ። አምስተኛ የወሩ የወር አበባ የሚመጣበት ቀን የሚለያይ ከሆነ። ስድስተኛ ከ35 ቀን በላይ የሚዘገይ ከሆነና ዛሬ ፔሪዮድ ተዛባ የምንለው ምን ሲሆን እንደሆነ ልንገራችሁ። 21 ቀን ባነሰ ቀናት ውስጥ የሚመጣ ከሆነና ከ7 ቀን በላይ የሚቆይባችሁ ከሆነ ነው። ሁለተኛ ደግሞ በመጠኑ ከጊዜ በኋላ የሚበዛና የሚያንስ ከሆነ። ሶስተኛ በአበባ ዑደት መካከል መፍሰስ የምታዩ ከሆነ ነው። አራተኛው ደግሞ በወር አበባ ጊዜ ከባድ ህመም ከሆነ። አምስተኛ የወሩ የወር አበባ የሚመጣበት ቀን የሚለያይ ከሆነ። ስድስተኛ ከ35 ቀን በላይ የሚዘገይ ከሆነና 3 ወር ሙሉ ከዘገየ ይህንን ሐኪም ጋር ሄዳችሁ ቼክ ማድረግ ይኖርባችኋል። ጠቃሚ ሆኖ ካገኛችሁ ላይክ በማድረግ አሳዩኝ። ይነሳውን ሁሉ ላይክ ሼር ማድረግ እንዳይረሳ። በጣም ይርጅማል እንኳን ገና ስንት ነገር ይጠብቀናል። ጀለስ ስንት ነገር ይጠብቀናል ብላለች። እንግዲህ የቀጣዩን ዙር እግዚአብሔር ይወቅልን እንደሚፈጠር እናውቅም። ሚካ አልፋለች። ይህን ዙር ሶጂ ብቻ ነው ያደገው። እንግዲህ ለቀጣዩ ዙር መዘጋጀት ነው። በሴክስ በልጣለሁ፣ በቁንጅና በልጣለሁ፣ በኑሮ በልጣለሁ፣ አካውንቴ ይበልጣል፣ መልኬ ይበልጣል፣ ቂጤ ይበልጣል፣ ሁሉ ነገር ይበልጣል። ምን አባቱ አንተ 38 ዓመት ነው። ብር የለህም፣ ጤና የለህም፣ እብድ ነህ፣ ጤነኛ አይደለህም። ምንም ነገር ምን አለ? ምንም ነገር አየህ። እኔ የ50 ዓመቷ አሮጊቷ ቂጤ ተሸበሸበ፣ የኔ ቂጤ ተሸበሸበ፣ ቂጤ እንዲያርጋል ምን ያስትል የነበረ የኔ ቂጤ ተሸበሸበ። ሁለተኛውንም ራውንድ በሚገባ ተወጥተነዋል። ቀጥታ ወደ ሶቺ እንሂድ። ስትበሉ ማለት ነው። ስትበሉ ብዙ ስፐርም መርጨት ከፈለጋችሁ ወተት ጠጡ። ወተት በደንብ መጠጣት አለባችሁ። ሴቶችም ወንዶችም በደንብ ስፐርማችሁ በደንብ እንዲወጣ እሺ። ወተት ጠጡ። ትንሽ ግን እላው ላይ ስፐርም ጣል ታደርጉበት በጣም ጥሩ ይሆናል ማለት ነው።
በሚገባ ተወጥቷል። ሶቺ ግን በጣም ደንግጣለች። ያልጠራ ስልክ ጠፍቷል ብላ ተነስቶ መጥቷል። አሁን ቀጥታ ወደ ሚኪ እንሂድ። በሉሽ ሴቶች እስከ መቼ ድረስ ወንዶች ይለምናሉ? ብዷቸው ወንዶች ብዷቸው አልተገኘም። ጌም ላይ እኔና ሚኪ ሁለቱንም ሙሉ ቮይሱን ጨርሰናል። ሶቺ ብቻ አንድ ሉዝ አድርጓል። የዚህ ጌም ተቀጭ የሚሆነው ሶቺ ነው የሚሆነው። እንግዲህ መጀመሪያ ላይ ምን ብሎ ነበረ? እንግዲህ እሱ ነው ኮንዶም የሚጠይቅልን መንገደኛውን። ከዚህ ላይ በረዲ በሰላም ወጥተናል። አሁን ቅጣቱን ይቀጣልን አቶ ሶቺ። ሰላም ነው። አንድ ነገር ላስቸግራችሁ ነበር። አይ እያወራችሁኝ እንደዚህ ነው ትችላላችሁ። እንትን ነበረ በጣም እና ዛሬ ዴት ነበረብኝ እና የኮንዶም መግዣ ብር እንድትሰጡኝ ነበር። ምን ችግር አለ? እኔ እኮ በጣም ስላማረኝ ነው። እሺ የላችሁም ብር? እሺ በኢየሱስ ምን አለች? በኢየሱስ ማለት አንደኛ ከዚህ በእናትህ ምናምን ዘው አንተ ዘው ይሻል ነበር። ፋራ ነህ ነው። መጀመሪያ በሰላም ነው መጀመሪያ ብላኛለች። ችግር የለውም ምናምን። አይ በቃ እኛ አንቺ የለንም ማለት ምን ብላት ነው? በጣም ስለጠማኝ እኮ ነው። ትድልንም እንግዲህ ይሄ ሁላ ለፍተን ሰርተንላችኋል ይሄንን ቪዲዮ። ከእናንተ የሚጠበቀው ምንድነው? ሰብስክራይብ፣ ላይክ፣ ሼር ማድረግ። ሰብስክራይብ አድርጉ።